እና እቺኛዋ ቻርት ናት መጀመሪያ የምትመጣልን። ይሄን ቻርት ማለት ዲ1 ወይም ስለ ራሳችን የሚናገረው ቻርት ማለት ነውና እዚህ ጋር ስናየው መጀመሪያ ሃውስ አሰንዳንት የምትለው ወይም አንደኛ ቁጥር ላይ ያለው ካንሰር ላይ ነው። ካንሰር ማለት ይሄ ሰውዬ መጀመሪያ ሲታይ በጣም ፕሮቴክት የሚያደርግ ነው። ሰዎችን ላይክ ሲታይ የእናት ጸባይ ያለው ሰው ነው የምንለው አይነት ፐርሰናሊቲ ያለው ነው። ገና ስናየው ማለት የተረጋጋ ነው ወይ እንደ እናት ነው ምናምን የምንለው አይነት ሰው ነው። ነገር ግን ሌሎች ማየት አለብን ማለት ነው። ሁለተኛ ቤቱ ደግሞ ሊዮ ነው። ውስጡ ምንም አይነት ፕላኔቶች የሉም። ውስጡ ምንም አይነት ፕላኔቶች ስለሌሉ ስለ ሊዮ ስለ ገንዘቡ እንዴት እንደሚቆጣጠር ስለ ገንዘቡ፣ ስለ ሀብቱ፣ ስለ ቤተሰቡ ትንሽ የሚናገር ነው። ሌላኛው ሶስተኛ ቤት ላይ ሁለት ፕላኔቶች አሉ ይሄ ሰው። ያ ማለት ሁለት ፕላኔት ነው ያለው ቬነስና ሜርኩሪ ነውና እዚህ እንደሚታየው ኮንጃክት ሆኗል። ኮንጃክት ሆነ ማለት ተጋጠመ ማለት ይሄ ሰውዬ ድምጹ በጣም አትራክት የሚያደርግ ቆንጆ ድምጽ ያለው ሰው ነው ማለት ነው። ሲቀጥል ደግሞ ከሱ በኋላ የተወለደው ሴት እንደሆነች ወይ ቆንጆ ሴት እንደሆነች የምትወለደው ምናልባት ቪርጎ ሳይን ያላት፣ ጂሚኒ ሳይን ያላት፣ ሊብራ የሆነች ወይም ታውረስ የሆነች ይሆናል። ሜቢ እነዚህ አራት ኮከቦች እንኳን ካልሆኑ የነዚህ አራቱ ኮከቦች በጣም ከፍተኛ የሆነ ጸባይ ያለባት ልጅ ናት የምትሆነው ማለት ነው። ኔክስት ደግሞ አራተኛ ቤት ነው። አራተኛ ቤት የእናቶች ቤት ላይክ የማዘር እናት አባ ስለ አባት ማወቅ የምንፈልግበት የተለያዩ ሀውሶች አሉ። ግን አራተኛ ቤት ስለ ቤታችን ስለ እናታችን ምናምን የሚናገር ነው። ሰን አለ ማለት ከእናታቸው ጋር ትንሽ ግጭት ይኖራል ማለት ነው። እናትየዋ ዲክታተር አይነት ልትል ትችላለች። ይሄ ልጅ ደግሞ አራተኛ ቤት ሰን አለው ማለት በቤት ውስጥ እኔ አስተዳዳሪ መሆን አለብኝ የሚል አይነት ሰው ይሆናል ማለት ነው። ዘና አምስተኛ ቤት ፕሉቶ ናት። እንደ ቬዲክ አስትሮሎጂ 7 ኮከቦች ነው ያሉት ማለት 7 ኮከቦች ሞር ኮመን ናቸው። በተጨማሪ ደግሞ ራሁና ኬቱ ወይም ኖርዝ ኖድ እና ሳውዝ ኖድ የምንላቸውን እናያለን ማለት ነው። እና አምስተኛ ቤት ፕሉቶ ነው ያለው። ያው ፕሉቶ ኦብሰሽን ምናምን ነውና አምስተኛ ቤት የትራቭል ቤት የመጀመሪያ ልጅ ምናምን ስለሆነ ለምሳሌ ሌላ ፕላኔት ሰን እንኳን አምስተኛ ቤት ብትኖረው ኑሮ ይሄ ሰውዬ የመጀመሪያ ልጁ ወንድ ነው የሚሆነው። ቬነስ ከሆነች ደግሞ ይሄ ሰውዬ የመጀመሪያ ልጁ ሴት ትሆናለች እና የሴት ፕላኔቶች ካሉበት ሴት ልጅ የመጀመሪያ ልጅ ትሆናለች ማለት ነው። እሱን ለማወቅ አምስተኛ ቤትን ማየት አለብን ማለት ነው። ሌላኛው ስድስተኛ ቤት ነው። በየቀኑ የዕለት ተዕለት ህይወታችን እና ሄልዛችን ስለ ስራ ምናምን የምናውቅበት ነው። ይሄ ደግሞ ምን አለው? ኬቱ አለው። ኬቱ ወይም ደግሞ ሳውዝ ኖድ የምንለው በእንግሊዘኛ ማለት ነው። ኬቱ ሚንስ ብዙም ላይክ የሚወደድ አይነት ቦታ ላይ አይደለም ያለው። ግን ምን አለ መሰላችሁ ስድስተኛ ቤት ኢነሚ ሃውስ ነው፣ የጠላት ሃውስ እንደመሆኑ ኬቱ ካለ ማርስ ስድስተኛ ቤት ካለን እነዚህ ፕላኔቶች ብዙ ጊዜ ሲኖሩን ጠላቶቻችንን የማሸነፍ እድል አለን ማለት ነው። በጣም ጠላት ይበዛብናል። ጠላት እንደመብዛቱ ደግሞ የምናሸንፍ አይነት ሰዎች ነን ማለት ነው። ሌላኛው ይሄ ሰውዬ 3 ፕላኔቶች 7ኛ ቤት አለው። ያ ማለት ደግሞ ምን ማለት መሰላችሁ? ማርስ ማለት ያው ማርስ ኮመን ሳይን ናት። ማርስ ማለት ይሄ የሚያገባው ሰው ወይ ስኮርፒዮ ሰው ነው ወይም ደግሞ ሰው ነው። ኤሪስ ኮከብ ያለው ሰው ነው ማለት ነው። እሱን ለማወቅ ሰንሳይናችንን ማየት አለብን ማለት ነው። ብዙ ጊዜ ማርስ ያለበት 7ኛ ቤት ማርስ አለ ማለት ይሄ ሰውዬ በትዳር ህይወቱ ብዙ ጊዜ ከባለቤቱ ጋር የሚጋጭ አይነት ፐርሰናሊቲ ሰው ነው ማለት ነው። የሆነ ቁጡ ነው ምናምን እና ደግሞ ማርሷ ትወስናለች። ላይክ 7ኛ ቤት በጣም ጠንካራ ፕላኔት ከሆነ የሚያገባው ሰው ጥሩ ደረጃ ላይ ያለ ሰው በጣም የሚቆጣ ላይክ ሊደር የሆነ ወታደር ሊሆን ይችላል፣ ስራው ዶክተር ሊሆን ይችላል፣ ላይክ ሰርጅን አይነት እንደነዚህ ከበድ ያሉ ስራዎችን ያለው ሰው ሊሆን ይችላል ማለት ነው። 8ኛ ቤት ምን አለው? 8ኛ ቤት ላይ ምንም አይ ፕላኔት የለውም። በአኳሪየስ ነው። ይሄ በሳተርን ነው ሩል የሚደረገው። 9ኛ ቤት ላይ ሙን አለው። ይሄ ሰውዬ ፓይሰስ ሙን ነው ያለው። ፓይሰስ ሙን ማለት በህልሙ ብዙ ጊዜ
ፓይሰስ ድሪም ስለሆነ ህልም ስለሆነ መተኛት ስለሆነ ማለም አይነት ስለሆነ ሙን እዛ ቤት በምትገባ ጊዜ በህልሙ የተለያዩ ነገሮችን የሚያይ አይነት ሰው ነው ማለት ነው። ማለት ለምሳሌ የሚመጡ ነገሮችን የሚታየው በህልሙ ቀድሞ በላይክ እንትን ያለው አባት 9ኛ ቤት የአባት ቤት ስለሆነ አባቱ በጣም ፕሮቴክት የሚያደርገው አይነት ሰው ነው ማለት ነው። ይሄን ባለ ኮከቡ ሰው እና ደግሞ በጣም ስፒሪቹዋል የሆነ ሰው በጣም ፎሬን ትራቨል ኢንተረስት ያለው ሰው በጣም ከዚህ ሀገር ለመውጣት ኦብሰስ የሆነ ሰው 9ኛ ቤት ፕላኔት አላቸው ማለት ነው። ሞር እዚህ እንትን ላይ የሚታየው ያው በህልማቸው ተደጋጋሚ ጊዜ የተለያዩ ነገሮችን የሚመለከቱ ሰዎች ናቸው ማለት ነው። ጥሩም ሲመጣ መጥፎም ሊመጣ እንደሆነ ይታያቸዋል እነዚህ ሰዎች ማለት ነው። 10ኛ ቤት ማርስ ነው። ማርስ ነው ያለው ወይም ኤሪስ ፕላኔት ናት። ኤሪስ ማለት በጣም በቃ በስራው ላይ ቆራጥ የሆነ ሰው ነው ማለት ነው። ሌላኛው 11ኛ ቤት ሳተርን ነው። 11ኛ ቤት ሳተርን ማለት ይቅርታ 11ኛ ቤት ሳተርን ሲኖር ቤስት ፍሬንድ የሚለው ሰው አይኖረውም በህይወቱ ይሄ ሰው። ያ ማለት 11ኛ ቤት ሳተርን ማለት ማገድ ነው ወይም ደግሞ በጣም ቤስት ፍሬንድ ይዛለው የሚል አይነት ሰው ከሆነ ብዙ ነገር እንዲማር የሚያደርገው እንዲቀጣ እንዲማር የሚያረግ ፕላኔት ነው። እንዲሁም ደግሞ 11ኛ ቤት ይሄ ሰው ምን አለው ሳተርን አለውና 11ኛ ቤት ሳተርን ያለውን ሰው ጓደኛው ሆኖ ሲበድለው ይሄ ሰውዬ ያ የበደለው ሰው በምንድነው የሚቀጣው መሰላችሁ? 11ኛ ቤት ሩል በሚያደርገው በፍሬንድሺፕ በሶስተኛ ልጁ እንዲህ ደግሞ 11ኛ ቤት ሩል በሚያደርጋቸው ነገሮች ይቀጣል። ማን? ይሄን ሰውዬ የበደለው ሰው ማለት ነው። ሌላኛው 12ኛ ቤት ምን አለው? ጁፒተር እና ራሁ አለው። ያ ማለት ጁፒተር 12ኛ ቤት ማለት ምን መሰላችሁ? በጣም ጋርዲያን ፕሮቴክሽን ያለው ሰው ነው ማለት ነው። ይሄ ሰውዬ በጣም አደጋ ውስጥ ዘሎ የሚገባ ሰው ነው። በዛውም ልክ ደግሞ ፕሮቴክሽን ስላለው እንትን የሚጠበቅ አይነት ሰው ነው ማለት ነው። በዛውም ደግሞ በተጨማሪ ራሁ ያልኳችሁ ፕላኔት 12ኛ ቤት ላይ ስላለችው ይሄ ሰውዬ ምን የመሆን ቻንስ አለው ማለት ነው። በጣም ፎሬን ትራቨል የመሄድ እድል አለው። በዛውም በተጨማሪ በጣም ጠላት አለው። የተወለደበት አካባቢ ራቅ ብሎ ቢኖር ይመከራል የሚባል አይነት ፕላኔት ነው ማለት ነው እዚህ ጋር ያለው። በቀጣይ ደግሞ ስለዚህ ቻርት ምን አሳያችኋለሁ መሰላችሁ? 1ኛ ቤት ሩለር ስንተኛ ቤት ላይ ነው ያለው፣ 2ኛ ቤት ሩለር ስንተኛ ቤት ላይ ነው ያለው የሚለውን ኔክስት እናያለን። ቻው